በእስራኤል ልጆች ሕፃናት ደም በግፍ የቀላው የአባይ ወንዝና ባህር የዋጠው ሰራዊት ታሪክ። ታዲያ ይሄኔ አማኞች ተስፋ ቆረጡ፣ ልባቸው በፍርሃት ቀለጠ። ያ ሙሳ ወየው ጉዳችን፣ ተያዝን፣ ከፊታችን ባህር፣ ከኋላ ጠላት፣ መውጫ የለንም ሲሉ ዋይ ዛሬ እያሉ ጮኹ። ያን ጊዜ ነበር የሰው ልጅ ታሪክም በታሪክ አይቶት የማያውቀው ምድርም ሰምታው የማታውቀው ታላቅ ተአምር የተከሰተው። በእርግጥም በታላቁ የአላህ ቁርአን ውስጥ የተመዘገቡ በዘመናት መካከል እንደ ደማቅ ኮከብ የሚያበሩ ልዩ ቀናቶች አሉ። ከእነዚህ ቀናቶች መካከል አንዱ ግን ለየት ያለ ነው። እሱም የፍርሃትና የተስፋ፣ የጭቆናና የነጻነት፣ የተአምርና የእምነት ታሪክ የተጻፈበት እጅግ ልዩ የሆነ ቀን ነው። የእኛ ውድ ነቢይ ሙሐመድ ዓለይሂ ሰላቱ ወሰላም በጾም ዒባዳ ያሳለፉን ልዩ ቀን ሲሆን እነሆ ይህ ቀን አሹራ ይሰኛል። ታሪኩ ዝም ብሎ የሚነገር ተረት ሳይሆን የአላሁ ሱብሓነሁ ወተዓላ ኃያልነት የተገለጠበት፣ የእውነት ብርሃን የሐሰትን ጨለማ የገፈፈበት ሕያው ምስክር ነው። መቼም የዘመን ቆጠራዎች በታሪክ መጽሐፍ ገጾች ላይ የሚፈሱ የቀለም ጠብታዎች ናቸው። አብዛኞቹ ቀናቶች ይመጣሉ፣ ይሄዳሉ፣ ትዝታቸውን ቢሆን እንደ ንፋስ ሽውታ ከህሊናችን ይጠፋሉ። ነገር ግን እንደ አሹራ ያሉ ጥቂት ዕለታቶች ተራ ቀናት ሳይሆኑ የታሪክን አቅጣጫ የሚቀይሩ፣ የዘመናትን ትርጉም የሚፈቱ፣ የትውልድን ዕጣ ፈንታ የሚወስኑ ቅዱሳን ቀናቶች ናቸው። ታዲያ የዚህ እውነተኛ ታሪክ መጨረሻ መላው ዓለምን ያስገረመ ነው። በአላህ ላይ ድንበርን አትለፉ እንጂ አንዴ ካለፋችሁ የአላህን ኃያልነት፣ የአላህን የበረታ አያያዝ የምትረዱበት አስደንጋጭ መጨረሻ ይከሰታል። ምናልባትም ይህንን ዕለት ለመረዳት በጣም ወደ ኋላ መጓዝ አለብን፣ ያውም ወደ አንድ ዘመን። ያ ዘመን ሰማይ በጭቆና ደመና የከበደበት፣ አየሩ በባሪያዎች ሲቃና ለቅሶ የታፈነበት፣ የተስፋ ሻማ ሁሉ ረግፎ ጨለማ ብቻ የነገሰበት ዘመን። እስኪ በምናብ ክንፍ ወደ ኋላ ወደ ጥንታዊቷ ግብጽ ምድር እንጓዝ። በናይል ወንዝ ዳርቻ የተገነባች፣ በፒራሚድ ግርማ ሞገስ ያሸበረቀች፣ ነገር ግን በግፍና በጨለማ መጋረጃ ወደ ተዋጠችዋ ምድር፣ በዙፋኑ ላይ የሰው ልጅ ስጋ ለብሶ እኔ ነኝ የበላያችሁ ጌታ ብሎ ያወጀ አንድ ብሪተኛ ንጉሥ የነገሰባት፣ ስሙ ፈርዖን ወይም ፊርዓውን የሚባል፣ በእሱ አገዛዝ ስር የበኒ እስራኤል ህዝቦች በባርነት ቀንበር ስር የሚማቀቁበት፣ ገና አይናቸውን ገልጠው የእናታቸውን ጡት እንኳን ያልጠቡ ወንድ ልጆቻቸው እንደ እንስሳ የሚታረዱበት፣ ወንዞቹ በህፃናት ደም የቀሉበት፣ ሴቶቻቸው የሚታረዱበት፣ የሰቆቃ ጩኸታቸው ከሰማይ በታች ቢሰማም በምድር ላይ የሚያዳምጣቸው ያጡ የሚመስልበትንና እጅን በአፍ የሚያስከድን ተአምር የተከሰተበትን አስደናቂ ታሪክ በአጭሩ የምንቃኝ ይሆናል። ከዛ በፊት ግን ይህ ክስተት የአላህ ተአምር በግልጽ የታየበት ነውና ሙስሊሞች ሱብሃነላህ እንበል። ታሪኩ የሚጀምረው በጥንታዊቷ ግብጽ የናይል ወንዝ በለጋስነት ምድሯን በሚያጠጣባት፣ ነገር ግን የፍትህ ምንጭ በደረቀባት ምድር ነው። ጥንታዊቷ ግብጽ በግርማ ሞገስ የተሞላች ብትሆንም በፊርዓውን የጭቆና ሰደድ እሳት ግን እጅጉን ትለበለብ ነበር። ፊርዓውን ራሱን የሰዎች ጌታ ብሎ የሰየመ፣ በስልጣን ዙፋን ላይ ተቀምጦ የአምላክነትን ስልጣን የተዳፈረ የትዕቢት ተምሳሌት ነው። የእርሱ ህግ የበኒ የእስራኤል ልጆችን ህዝብ እንደ ከብት መግዛትና እንደ ንብረት መቁጠር ነበር። ወንድ ልጆቻቸውን በመግደል የዘር ሐረጋቸውን ለመበጠስ፣ የሴቶቻቸውንም ክብር ለመግፈፍ ሌት ተቀን ይሰራ ነበር። ልክ የናይል ወንዝ በየዓመቱ የደለበ አፈር እንደሚያመጣው ሁሉ የፊርዓውን ቤተ መንግስትም በየቀኑ ለጆሮ እንኳን የሚከብዱ አዳዲስ የግፍ አዋጆችን ያወጣ ነበር። ምድሪቱ በሰው ሰራሽ ጨለማ ተውጣ፣ ህዝቡን መቼ እንደሚመጣ ያልታወቀውን ንጋት በናፍቆት ይጠባበቅ እንደነበር የኋላ ታሪክ ያስረዳል። ታዲያ በግብጽ ሰማይ ላይ የተጋረደው ጽልመት የሌሊት መምጣት ምልክት ብቻ አልነበረም። አየሩ በራሱ በማይታይ የግፍ ክብደት ተውጦ ለመተንፈስ እንኳን የሚከብድ ነበር። በዚህ የነፍስ ግርዶሽ መካከል ፊርዓውን የሰውን ልጅ ትዕቢት ስጋ ለብሶ ራሱን በጌትነት ይሰይም ነበር። ታዲያ ለእስራኤል ልጆች ግን የፀሐይ መውጣት የተስፋ ብርሃን ሳይሆን አዲስ የግፍ ቀንበር መጀመሪያ ነበር። ላባቸው በበረሃው አሸዋ ላይ ሲንጠባጠብ ዋጋው የግርፋት ጅራፍ ሲሆን፣ ለምግብ ያነሱት እጃቸው በስድብ ይመለስ፣ ህልውናቸው በሙሉ ትንፋሻቸው ሳይቀር ከአንድ ባርነት ከሚባል ቃል ስር ተንጠርፎ ነበር። በዚያ ዘመን ተስፋ የተረሳ ቃል፣ የተረሳ ስሜት ነው። ታዲያ በዚህ የግፍ ውቅያኖስ ውስጥ የተስፋ ደሴት ከሩቅ እንኳን አትታየም ነበር። ሰማዩ በሙሉ ከጫፍ እስከ ጫፍ በተስፋ መቁረጥ ደመና ተሸፍኗል። ታዲያ ይህ በእንዲህ እንዳለ የፊርዓውን ትዕቢት በድንጋጤ ተናወጠ። አንድ ቀን በድቅድቁ ሌሊት በእጅጉ የሚረብሽ ህልምን ተመለከተ።
ከሩቅ የመጣች እሳት የግብፃውያንን ቤት ስታነድ የእስራኤል ልጆችን ቤት ግን ሳትነካ ስታልፍ አየ። የህልም ረፍት የነሳው ጨካኙ ንጉሥ ሳይውል ሳያድር በአገሪቱ አሉ የተባሉ ህልም ፈቺዎችን ጠራ። የህልም ፈቺ ጠቢባኑን በፍርሃት ተሞልተው ከእስራኤል ልጆች የሚወለድ አንድ ወንድ ልጅ የማይናወጠውን ዙፋንህን ያፈርሰዋል ሲሉ የህልሙን ፍቺ ነገሩት። ይህንን ሲሰማ የፊርዓውን ልብ በስልጣን ስስትና በፍርሃት ታውሮ ወዲያው የሰይጣን ሹክሹክታ የሚመስል ከባድ የሆነን አዋጅ አስተላለፈ። ከእንግዲህ በበኒ እስራኤል ማህፀን የሚፈጠር ወንድ ልጅ ሁሉ የንጋትን ብርሃን እንዳያይ ከእናቱ ሆድ እንደወጣ ወዲያው በሰይፍ ይቀላ ብሎ አወጀ። ታዲያ ከዛን ጊዜ ጀምሮ የግብፅ ምድር በእናቶች ለቅሶ የበለጠ ታጠበች፣ ትልልቅ ወንዞቿም በንጹሐን ደም ቀሉ። ታዲያ በዚህ የሰቆቃ ማዕበል ውስጥ ግን መለኮታዊ ውቅድ እንደ ጸጥታ ወንዝ በስውር ይፈስ ነበር። አንዲት እናት የነቢዩላህ ሙሳ ዓለይሂ ሰላም እናት አንድ ውብ ወንድ ልጅ ተገላገለች። ልቧ በፍቅር ሊፈነዳ በፍርሃት ሊሰበር ደረሰ። እያንዳንዱ የእግር ኮቴ፣ እያንዳንዱ የበር ማንኳኳት የልቧን የምትያቆመው ይመስል ነበር። በዚያኔ ነበር ከዓለማቱ ጌታ የሆነው አላሁ ተዓላ የረሕመት ሹክሹክታ ወህይ ወደ እርሷ የመጣው። አትፍሪ፣ አትዘኚ፣ በሳጥን አድርገሽ በወንዙ ላይ ጣይው፣ እኛ ወደ አንቺን መልሰዋለን፣ ከመልእክተኞቹም እናደርገዋለን አላት። ታዲያ ይህንን የሰማቸው እናት አንጀቷ እንዴት ይቻል? የእናት አንጀት አይደለምን የገዛ ልጇን የክብዷን ፍሬ ያውም ለሰፊው የአባይ ወንዝ አሳልፎ መስጠት? የሚደንቀው ነገር ግን በጌታዋ ላይ የነበራት እምነት እንደ ተራራ ጸንቶ ከእናትነት ስሜቷ በላይ ከፍ አለ። በጥንቃቄ ከእንጨት ሳጥን ሰርታ የልቧን ትርታ የህይወቷን እስትንፋስ የሆነውን ልጇን ሙሳን ዓለይሂ ሰላም በውስጡ አስቀምጣ በእንባ እየታጠበች በአባይ ወንዝ ላይ አኑራ ተሰናበተችው። ያ ለሌሎች ህፃናት መቃብር የሆነው ወንዝ ለአላህ ነብይ ግን የመዳኛ መርከብ ሆነ። ማዕበሉ በእርጋታ እየገፋው የውሃው ሽውታ እንደ እናት እቅፍ እያባበለው ሳጥኑ ተንሳፈፈ። ያቺ ሳጥን የአንድን ህዝብ የነጻነት ተስፋ የተሸከመች የአንድን ነብይ ህይወት ያዘለች መለኮታዊ ጥበቃ የሚደረግላት ልዩ መርከብ ነበረች። ታዲያ ያ ግዙፍ ወንዝ ሳጥኗን በእርጋታ እየዳበሰ በጠላት ወታደሮች አይን ስራ አሳልፎ በቀጥታ ወደ ግፉ መናገሻ ወደ ፊርዓውን ቤተ መንግስት አደረሳት። የፊርዓውን ባለቤት ልበ መልካሟ አስያ ሳጥኑን ስትከፍት ያየችው ህፃን የልቧን ጥልቅ ስፍራ ነካው። እባካችሁ የአይኔ ማረፊያ ይሁንልኝ፣ አትግደሉት፣ ምናልባትም ልጅ አድርገን እንይዘ ይሆናል አለች። ልቡ የደነደነው ፊርዓውን በአላህ ውሳኔ ያኔ ለሚስቱ ልመና እጅ ሰጠ። እነርሱ ግን አላስተዋሉም ነበር። በቤታቸው ያስጠለሉት ያ የንጹሐን እንባ ፍሬ የንግስናቸው መገርሰሻ የጣዖታቸው አፍራሽ እንደሚሆን ፈጽሞ አላወቁም ነበር። ከዚህ ሁሉ አስገራሚው ነገር ታላቁ ጌታ አላሁ ተዓላ ህፃኑን ወደ እናቱ የመለሰበት አስደናቂ ጥበብ ነበር። ህፃኑ ሙሳ ዓለይሂ ሰላም የቤተ መንግስቱን ሞግዚቶችና የሌሎች አጥቢዎችን ሁሉ ጡት እምቢ አለ። ያኔ የሙሳ እህት ሁኔታውን በሩቅ ሆና ትከታተል የነበረችው ጡት የምታጠባና የምትንከባከብላችሁን ሴት ላመላክታችሁን አለቻቸው። እነርሱም በሐሳቧ ተስማሙ። እናም የነቢዩላህ ሙሳ ዓለይሂ ሰላም እናት በክብር ወደ ቤተ መንግስት ተጠርታ የገዛ ልጇን በክፍያ እንድታጠባ ተደረገ። ሱብሃንአላህ፣ ይህም የአላህ ጥበብ እንዴት ድንቅ እንደሆነ ሳይቶ ያለፈ ጉድ የሆነ ክስተት ነበር። ታዲያ የአላህ ነቢይ ሙሳ ዓለይሂ ሰላም በሚገርም መለኮታዊ ጥበቃ ገዳዩና በዳዩ ንጉሥ በሚኖርበት ቤተ መንግስት ውስጥ እንደ ልዑል በእንክብካቤ አደጉ። ልብሳቸው የንጉሳውያን ቢሆንም ልባቸው ግን ከሚሰቃዩት ወገኖቻቸው ጋር ነበር። ቁመናቸው የግብፃውያን ልዑል ቢመስልም መንፈሳቸው ግን የበኒ እስራኤል ነፃ አውጪ ነበር። ነቢዩላህ ሙሳ ዓለይሂ ሰላም በጠላታቸው ቤት በንጉሱ ቤተ መንግስት ውስጥ አድገው ጥበብንና እውቀትን ተችረው ጠንካራ ወጣት ሆኑ። እዚያም በአንድ አጋጣሚ ከአደጋ ሸሽተው ወደ መድየን ከተማ ሄዱ። እዚያም ለዓመታት ከቆዩ በኋላ ወደ ግብፅ ሲመለሱ በጦር ተራራ ላይ አንድ አስደናቂ ተአምር ገጠማቸው። እርሱም ከአንድ ዛፍ ስር የሚንቦገቦግ እጅግ የተቀደሰ ነበልባልን ተመለከቱ። እሳቱ ብርሃን እንጂ ሙቀት አልነበረውም፣ ይጣራል እንጂ አይፋጅም ነበር። ታዲያ በዚያች የተቀደሰች ስፍራ የዓለማቱ ጌታ ቃል የሙሳን ህሊና ናወጠው። ሕይወትዎን ለዘላለም የሚቀይር እጅግ ትልቅ የሆነን ተልእኮንም ሰጠዎት። አላህም ሙሳ ሆዬ ወደ ፊርዓውን ሂድ፣ እርሱ ወሰንን አልፏልና አለዎት። ይህ ጥሪ በምድር ላይ ካለው ትልቁ ኃይል ጋር ፊት ለፊት መጋፈጥ ነበር። ነገር ግን አላሁ ሱብሓነሁ ወተዓላ ለውዱ ነቢይ ሙሳ ዓለይሂ ሰላም የድፍረትን ጋሻ የተአምርን ሰይፍ አስታጠቃቸው።
በትራቸው ሕይወት ያለው እባብ ስትሆንልዎት እጆ የጨለማ ድንቁርና የምትገፍ ብርሃን ሆነች። ይህም ከአላህ የተሰጡት ሁለት ታላላቅ ሙዕጂዛዎች ነበሩ። ከዚህ መለኮታዊ ትእዛዝ በኋላ ሙሳና ሐሩን የፊርዓውንን ተራራ የሚያክለውን ቤተ መንግስት በር አንኳኩ። በፊርዓውን ዙፋን ፊት ቆመው ድምጻቸው ሳይንቀጠቀጥ ልባቸው ሳይፈራ የእውነትን መልእክት አደረሱ። የዓለማቱ ጌታ ነው የላከን፣ ህዝባችንን ከባርነት ቀንበር ፍታ ብለው አሉት። የሙሳ ዓለይሂ ሰላም መልስ ግን እንደ እውነተኛ ቀስት የትዕቢቱን ግንብ ለመሰንጠቅ ያለመ ነበርና ጌታዬ የእናንተም የቀድሞ አባቶቻችሁም ጌታ ነው፣ የሰማይና የምድር ፈጣሪ፣ እናንተ የምታዩትም የማታዩትም ሁሉ ባለቤት ነው አሉት። አሁን ታላቁ ፍጥጫ ተጀመረ። የቃላት ጦርነት፣ የእምነትና የክህደት ፍልሚያው በእጅጉ ተጧጧፈ። ፊርዓውን በስልጣኑ ሲፎክር፣ ነቢዩላህ ሙሳ ዓለይሂ ሰላም በመለኮታዊ ኃይል ተማመኑ። ፊርዓውን በሀብቱ ሲመካ፣ ሙሳ በእውነተኛው ባለጸጋ ጌታ ላይ ተመኩ። ገዳዩ ንጉሥ ፊርዓውን ይህንን እርሱ አመጽ ብሎ የሰየመውን ሁነት በአደባባይ ለማስቆም የግብፅን አሉ የተባሉ ድግምተኞችን ሰበሰበ። ቀኑ የድግምትና የተአምር ፍልሚያ ቀን ነበር። ህዝቡ ተሰብስቦ የትኛው ኃይል የበላይ እንደሆነ ለማየት ትንፋሹን ውጦ ይጠባበቅ ጀመር። ድግምተኞቹም በሺዎች የሚቆጠሩ ገመዶቻቸውንና ዘንጎቻቸውን ሲጥሉ ሜዳው በሙሉ በሚንቀሳቀሱ የማተለያ እባቦች ተሞላ። የህዝቡ አይን ተታለለ። የነቢዩላህ ሙሳ ዓለይሂ ሰላም ልብም በፍርሃት ተሞላ። ፊርዓውንም የድል ፈገግታ በፊቱ ላይ ታየ። ይህ ሁሉ ሲሆን የአላህ ነቢይ ሙሳ ዓለይሂ ሰላም ግን ጸጥ ብለው ቆመው ነበር። የጌታቸው ትእዛዝ ሲደርሳቸው ያችን ተራ የምትመስል በትር ወደ መሬት ጣሏት። በቅጽበት በትሯ ወደ ግዙፍ አስፈሪና ህያው እባብ ተቀይራ የድግምተኞችን አታላይ እባቦች አንድ በአንድ እየዋጠች አጠፋቻቸው። ታዲያ እነዛ ታላላቅ ደጋሚዎች በዚያው ቅጽበት ለዓመታት የኖሩበትን ክህደት ትተው በፊርዓውንና በህዝቡ ፊት በግንባራቸው ተደፉ። በሙሳና በሃሩን ጌታ በዓለማቱ ጌታ አምነናል ሲሉ ጮሁ። ይህ በሙሳና በሃሩን ጌታ አመንን የሚለው ቃላቸው በፊርዓውን ቤተ መንግስት መሰረት ላይ እንደተመታ መዶሻ አስተጋባ። ትዕቢቱ ተሰባበረ፣ ቁጣውም እንደ እሳተ ገሞራ ፈነዳ። ፊቱም በቁጣ ደም ለበሰ። እኔ ሳልፈቅድላችሁ አመናችሁበትን? እጆቻችሁንና እግሮቻችሁን በተቃራኒ አቅጣጫ ቆርጬ በዘንባባ ግንድ ላይ ሰቅላችኋለሁ ሲል ዛተ። ታዲያ እምነት በልባቸው የገባቸው እነዚያ ጀግኖች ግን በፈገግታ መለሱ። ምንም አታደርገንም፣ እኛ ወደ ጌታችን ተመላሾች ነን አሉት። የፊርዓውን ሰይፍ ስጋቸውን ቀደደው እንጂ በሰከንዶች ውስጥ ያገኙትን ዘላለማዊ እውነት ሊነጥቃቸው አልቻለም ነበር። ከዚህ በኋላ የፊርዓውን ጭቆና ገደቡን አለፈ። አላህም በግብፅ ላይ ተከታታይ መቅሰፍቶችን ላከ። ነገር ግን የፊርዓውን ልብ ከድንጋይ በላይ የባሰ ደንድኖ ቀረ። በመጨረሻም የመለኮታዊ ወቅድ የመጨረሻው ምዕራፍ ደረሰ። ሙሳ ዓለይሂ ሰላም ህዝባቸውን ይዘው በሌሊት እንዲሰደዱ ከአላሁ ተዓላ ታዘዙ። በጸጥታው ሌሊት የበኒ እስራኤል ህዝብ የባርነት ቀንበር የነገሰባትን ምድር ለቀው ሲወጡ ልባቸው በነጻነት ተስፋና በጠላት ፍራቻ ይመታ ነበር። ብዙም ሳይቆይ ፊርዓውን ከግዙፉና ከታጠቀ ሰራዊቱ ጋር ከኋላቸው ሲገሰግስ አዩ። ንጋት ሲቀድ የእስራኤል ልጆች ራሳቸውን በሁለት አስፈሪ ነገሮች መካከል አገኙ። ከፊታቸው ማዕበሉ የሚንጎማለለው ቀይ ባህር፣ ከኋላቸው ደግሞ የአቧራ ደመና እያስነሳ በፍጥነት የሚገሰግሰው የፊርዓውንና የበርካታ ሰራዊቱ ኮቴ ነበር። ታዲያ ይሄኔ አማኞች ተስፋ ቆረጡ። ልባቸው በፍርሃት ቀለጠ። ያ ሙሳ ወየው ጉዳችን፣ ተያዝን፣ ከፊታችን ባህር፣ ከኋላ ጠላት፣ መውጫ የለንም ሲሉ ዋይ ዛሬ እያሉ ጮሁ። ታዲያ በዚያ የጭንቅ የመጨረሻ ሰዓት ግን የሙሳ ዓለይሂ ሰላም ልብ በጌታቸው ላይ በነበረው እምነት እንደ ብረት ጸንቶ ነበር። ፊታቸውን ወደ ህዝባቸው አዙረው በልብ በሙሉነት እንዲህ ሲሉ አስተጋቡ። በፍጹም ጌታዬ ከእኔ ጋር ነው፣ እርሱ በእርግጥም መንገዱን ያሳየኛል አሏቸው። ያን ጊዜ ነበር የሰው ልጅ ታሪክም በታሪክ አይቶት የማያውቀው ምድርም ሰምታው የማታውቀው ታላቅ ተአምር ተከሰተው። ከታላቁ ጥበበኛ ጌታ ዘንድ ባህሩን በበትርህ ምታው የሚል ከፍተኛ ትእዛዝ መጣ። ሙሳ በትሩን ሲሰነዝሩ የማይታመን ተአምር ተከሰተ። ግዙፉ ባህር እንደ መጋረጃ ለሁለት ተከፈተ፣ ተሰነጠቀ። ውሃው እንደ ግዙፍ የሚያብረቀርቅ የውሃ ግንብ ግራና ቀኝ ቆመ። በመካከሉ ደግሞ ከፊርዓውን ግፍ ነፃ የሚያወጣ ከድንጋይ የጸዳ ደረቅ መንገድ ተዘረጋ። ይህም ከአላህ የተዘረጋ የደህንነት መንገድ ነበር። ታዲያ የእስራኤል ልጆች በፍርሃትና በድንጋጤ ተውጠው በዚያ ደረቅ የባህር መንገድ ላይ መጓዝ ጀመሩ። ፊርዓውንና ሰራዊቱ ደግሞ በእብሪታቸው ታውረው
ያንን ተአምራዊ መንገድ ተከትለው ገቡ። የመጨረሻው የእስራኤል ልጅ ከባህሩ በሰላም ሲወጣ ፊርዓውንና ትዕቢተኛ ሰራዊቱ ግን አሁንም በዚያው በባህሩ መካከል ነበሩ። ያኔ የአላህ ትዕዛዝ ብርቱ አያያዝ ወለል ብሎ መጣ። እንደ ተራራ ቆሞ የነበረው የውሃ ግድግዳ በአይን ጥቅሻ ተመልሶ ተገጠመ። የግፍን፣ የትዕቢትን፣ የጌትነትን ቅዠት ከነሰራዊቱና ከነስልጣኑ በአንድ ላይ አጥለቀለቀው። በሞት አፋፍ ላይ ነፍሱ ልትወጣ ስትል ፊርዓውን እውነቱን ተረዳ። አመንኩ፣ ከእርሱ በቀር ሌላ አምላክ የለም፣ ያ የእስራኤል ልጆች ያመኑበት እኔም ከሙስሊሞቹ ነኝ ሲል በስቃይ ጮኸ። መልሱ ግን ዘግይቶ የመጣ ኑዛዜ ነበርና ይህን የምትለው አሁን ነውን? ቅድም አማጺ ከነበርክና ከሚያበላሹትም ከነበርክ በኋላ ነውን? ተባለ። ያ እኔ ጌታ ነኝ ሲል የነበረው አምባገነን በውሃው እየተናጠ ሲሰጥም የሽንፈት ጩኸቱን አሰማ። ነገር ግን ጊዜው ረፍዶ ነበር። የጥፋት ውሃ ትዕቢቱን ዋጠው። አስክሬኑንም ለትውልድ ሁሉ ተምሳሌት እንዲሆን ወደ ዳርቻ ወጣው። ታዲያ ያቺ ሌሊትም አልፋ ንጋቱ ሲቀድ የበኒ እስራኤል ሕዝብ የነጻነትን አየር ለመጀመሪያ ጊዜ ተነፈሰ። ውድ የኢስላሚክ ቤተሰቦቻችን እንግዲህ እንዲህ ነበር የዓመታት ግፍ በትዕቢት የገነነው ዙፋን በቅጽበት በባህር ማዕበል ስር የተቀበረው። በዚያች ዕለት በዓለም አንድ ወገን የውርደት ዋይታ፣ በሌላኛው ወገን ደግሞ የምስጋናና የድል እልልታ በደማቁ አስተጋባ። ታዲያ ይህ ታላቅ የድል ቀን ሙሳና ሕዝቡ ከጭቆና ነጻ የወጡበት፣ እውነት በሐሰት ላይ እምነት በክህደት ላይ ድል የተቀዳጀችበት ቀን አሹራ በመባል ይታወቃል። የእኛ ውድ ነቢይ ሙሐመድ ዓለይሂ ሰላቱ ወሰላም ይህችን ዕለት በጾም አሳልፈዋታል። እርሳቸው 10ኛውን ቀን ጾመው 9ኛውን ደግሞ አላህ ካደረሳቸው ለመጾም ነይተው ነበር። ታዲያ እኛም የእሳቸውን ፈለግ ተከትለን የምናስታውሰው ይህንን ልብ የሚሰብር ነገር ግን ደግሞ በተስፋ የሚሞላ ታላቅ ታሪክ ነው። የአሹራ ጾም ሆዱን ከምግብ ብቻ ሳይሆን ልብን ከትዕቢት ነፍስን ከተስፋ መቁረጥ የምናጸዳበትና የትኛውም የጨለማ ሌሊት የአላህን የድል ንጋት ሊያስቀረው እንደማይችል የምንመሰክርበት ታላቅ ዕለት ነው።